የምስራቅ ሰው ስለሆንኩ ነው ወይ ብቻዬን ስለሆንኩ ነው? ኖ አለን እኛ አለን ሁላችንም። ይኸውልሽ የሚወድሽ ሰው ሁላችንም ካንቺ ጋር ነን። ምንድነው ይሄ? እና የሚያስለቅሰኝ ብቻዬን ምንም ነገር እንደማልሆን ስለማስበው ሌላ ነገር አይደለም። ዞሮ አሁን የሚመጣብሽ ምንም አይነት ነገር የለም። መምጣትና ለመምጣቱ አይደለም አትመልሽ የሚባለው ገደብ ራሱ እኔን ያሳመመኛል። ገብቷል? ምን እንደሚባል እየሰሙት እኔ ላይ ግን ገደብ መጣሉ ይሄ ራስ ወዳድነትና ጭንቅላት ላይ እንቁላልና አራቸውን እንደመጣል በተለይ ለሚና ነጂጂንና እነ ምናምንቴን ዝም በይ ማለት ለኔ ህመም አይደለም። ቁስሌ ላይ ጨው እንደመነስነስ ነው። እነ ቡቺን ሸርሞጣ ዝም በይ ማለት ለኔ ህመም ነው። ለዛው በዘሩላ ከተው ገብቷል? ወንጀል ውስጥላ ሄለ እንደዚህ ፈጻሚ ናት ተብሎ ስሜ ብላ ጠፍቶ ገብቷል? አልገባም ማለት ብዙዎች ብር ስላላቸው ስሜ ጠፍቷል ብሎ ብዙ ደረጃ ሄዷል። እኔ ብር ስለሌለኝ ነው ስሜ ጠፍቶ ማንነቴ ጠፍቶ እዚህ ሚዲያ ላይ ዝም የምልበት ምክንያት ብር ስለሌለኝ ብቻ ነው። ከሀገር ቤትም ሆነ ከምን ሄለን ከጎንሽ ነኝ የሚለኝ ሰው ስለሌለ ነው። ብቻዬን እየተማጎትኩ እየተፋውባቸው እናቴ ተሞት እየሸናውባቸው ሞታል። የመጨረሻ ቃሏ ምንድነው ሲባል ተፍታባቸው ነው የሚል ነገር ነው እንድትሰሙ የምፈልገው። አይ ዱ ኢት ዚስ ይሄ ሪከርድ አድርጋችሁ ታስቀምጡ። ምክንያቱም ባለስልጣንም ባለ ብርም አይደላችሁ። ሴቪት ብዙ ደቀ መዛሙርቶች እንዳላችሁ ያውቃል። ስለፍ ብዬ ቀን አይደለም እናቴ ትሙ ለምን ሰማይ አይደፋም ነው ብላችሁ ለራሱ ስራ እንኳን ወጥቶ መስራት የማይችል ፉድ ስታምፕ ልጆቹን እየለመነ የሚያበላ ቁሻሻ ሰው እንደነ ጂጂ አይነት ባክስ ሰው እናቴ ትሙ እንደዚህ ሽጉ ተደፍተው ተደቅነውብኝ እየተፋውባቸው ነው የምሞተው። ገና ለገና እኔን እየሰደበ እኔን እየረገመ ትሞቻለሽ ምን እያለ ግን በእሱ ላይ እንኳን አስተያየት እንዳልሰጥ ስንት ገደብ ሲደረግብኝ ነበር። እኔን ግን እያሞገሰ ያንን ሰው ቢሰድብ ኖሮ ምን አይነት ገደብ ሊደረግበት እንደሚችል አስባል። ዩ ቲንክ ይሄ ፌር ነው? ጎጃሞ የወሎ ልጅ ወይ የጎንደር ልጅ ቢሆን ኖሮ እርግጠኛ ነኝ ክሳት መሰረቱ። ጥፋቴ ኦሮምኛ መቻሌ ነው። ጥፋቴ የሰሜን ልጅ ወይ ግራ ምገባ ሰው ስለሆንኩ ነው አይደል? ያ እኔ ይሄ ስሜት ባይኖረኝም እናንተ ውስጥ ግን ይሄን ስሜት ያገኘሁት። እሺ ያ እድሜ ልክ ዘርን አንቋሿለም ጠልቶ መጨረሻ የሌላቸውን ሰዎች የእናንተ ላይ ድምፅ ስለሰጡ ብቻ ነዮኒ እነሱ ተቀባይነት አግኝቶ እነሱ ላይ እንኳን አስተያየት እንዳልሰጥ ገደብ የተጣለብኝ ትዝብት ነው ትርፉ። እንደዚህ አይነት ትዝብቶችን እኔ ማለፍ አልችልም። እሺ ያ ከጎኔ የሚቆም አካል ባይኖር እስተምሞት ድረስ እንደዚህ ልሳኔ ሲጥ እስተምትድረስ ግን ሳልናገር አላልፋት። እናቴ ትሙት ያቀባበላችሁ ሽጉጥ ካለ ፕሊስ ተኩሱት ነው ብላችሁ። የምስራቅ ሰው ስለሆንኩ ነው ወይ ብቻዬን ስለሆንኩ ነው? ኖ አለን እኛ አለን ሁላችንም። ስላላቸው ስሜ ጠፍቷል ብሎ ብዙ ደረጃ ሄዷል። እኔ ብር ስለሌለ ነው ስሜ ጠፍቶ ማንነቴ ጠፍቶ እዚህ ሚዲያ ላይ ዝም የምልበት ምክንያት ብር ስለሌለኝ ብቻ ነው። ከሀገር ቤትም ሆነ ከምን ሄለን ከጎንሽ ነኝ የሚለኝ ሰው ስለሌለ ነው። ብቻዬን እየተማጎትኩ እየተፋውባቸው እናቴ ትሙት እየሸናውባቸው ሞታል። የመጨረሻ ቃሏ ምንድነው ሲባል ተፍታባቸውን የሚል ነገር ነው እንድትሰሙ የምፈልገው። አይ ዱ ኢት ዚስ ይሄ ሪከርድ አድርጋችሁ ታስቀምጡ። ምክንያቱም ባለስልጣንም ባለ ብርም አይደላችሁ። ሴቪት ብዙ ደቀ መዛሙርቶች እንዳላችሁ ያውቃል። አቋራጭ በዋትስአፕ ማሴጅ የምትልኩልኝ ቴሌፎኔ ፖሊስ ጋር ነው ያለው። ፖሊስ ወስዶታል። እሺ ምክንያቱም ትልቅ ማፊያ ስለሆንኩኝ በጣም አገር አሸባሪ ቢዝነስ አሸባሪ ስለሆንኩኝ ፖሊስ መቶ ቴሌፎኔ ወስዶታል። ዋትስአፕ ላይ ቁጥር የሆነ ነገር የምትልኩልኝ ከሆነ ፖሊስ ነው የሚሰማችሁ እንጂ እኔ አልሰማችሁ። እሺ ተረዛችሁ ስሜን እንዳጠሩ ጌታ አባታችሁ ነው የምታውቁ። ከኔ ጋር ባህር ተሻግራችኋል። ከኔ ጋር ሳመጥ ብቻዬን አመጣችኋል። እኔ የመጀመሪያ ውላዳይን ለኔ ገንፎ አገንፍታችኋል። አጥንት ሰጣችሁኛል። በሳምንት ስራ ስገባ ከኔ ጋር ገብታችኋል። እኔ ላይ ኮሜንት የማስጠት መብት የላችሁ። እሺ ያ የኛ ባለ ሀብት ነው ብላችሁ የተመካችሁበትን እስቲ የእናንተ ኪሳችሁን ሲሞላ ትዳራችሁን ሲሞላ ማየት ፈልጋለሁ። በግድ ነው ወንጀል ውስጥ መግባት ፈልገው ባይዘው በግድ
እስቲ የነሱን ልብ ተራራነት ማየት ፈልጋል። እሺ የፈለገ ገንዘብ ይውጣ እንደዚህ እናደርጋለን የሚሉትን ለማን ላይ ገንዘብ እንደሚወጣ ማየት ፈልጋል። ዶሮ ጠፍተውባቸው ትልቅ በሬ ይዘው የሚሄዱትን ጠንቋይ ቤቶችን ሰዎችን ፕሊስ ልጨርሱኝ የምትፈልጉ ከሆነ ፕሊስ የቤቴን አድራሻ ታውቁት የለ ፕሊስ በር ከፍታለሁ፣ ቀላይን አስተኩሱኝ። ቶሎ ማለቅ እፈልጋለሁ በእናንተ ጥይት። ዛሬ የሳክሰው ግን ብቻዬን እንደማልሄድ ነው የምነግራችሁ። እግዚአብሔር ሄለን በመጠጥ ነው ብላችሁ እንዳታስቡ እሺ። ልክ የእናንተ ብር የከፈላችኋቸው ሰዎች ከፍላችሁ ሪከርድ እንደሚያደርጉላ እኔም የሐቅ ሪከርድ እንደሚያደርጓችሁ ልንገራችሁ። እግዚአብሔር ያችሁ አንገቷን አስደፋናቸው አስደፋናት ምናምን ብላችሁ አንገት ልትደፉ ትችላላችሁ። እኔን አይደለም ያስደፋችሁ። እኔ ለልጄ ስል ነው ዝም ያልኩት። ልጅ ባይኖር ኖሮ እናቴ ትሙት እየተፋውባችሁ ነው የምሞተው። እንዲህ ብዬ ነው የምሞትባችሁ። ልጄን የከበደኝ ማስመሰል መሆን አያደረ ገና ማስመሰል መሆን አያደረ ገና ቀነ ቀጠሮ ቁርጥ ቀን ተሰጥቷል። በዚህ ነገር ላይ ካልከፈልሽ በዚህ ጉዳይ ላይ ማጣረጊ ከሆነ እስር ቤት አበስብሰው ኢትዮጵያ ላይ ሊወረውሯት። ለዚህ ነው ዛሬ የምታብለው። ጉዱ ይሄ ነው። ጉዱ ይሄ ነው። አሁን ያበለችው ይሄ ነው። ሙሉ ነገሯ ስለወጣ ለዛ ነው ሰክራ ተስፋ ቆርጣ የምታብለው። የሰው ጥግ ድረስ ስትሄድ እንደፈለግሽ ጠጪ ቅማንጅራ ማሮጊት ማባሽ ሊሰማሽ እንደፈለግሽ ብታብጂ የሚሰማሽ የሰውን ህይወት ለማበላሸት የሄድሽበት ርቀት የሁሉ ነው። የሳራ አላበሻ የፈለገ ትበልሽ አስመርምር ሚስት ከማንም ነው የምትርመጠመጠው እያልሽ አይደል እንዴ ሳራ አላበሻን ስትያት ነበር። እንግዲህ ልጆቻቸው አይቻ እግዚአብሔር ምስክሬ ልጆቿ እንዴት እንደሚያምሩ በጣም ጨዋ ልጆች፣ እኔ እስካየሁት ጤነኛ ልጆች፣ ክፉ ማይንካቸው ልጆቿ ምንም መልካም ሰዎች ናቸው። መልካም ልጆች። ኤድስ እንዳይዘ ተመርመር እያለችው ነው ባሏ፣ የሳራ አላበሻን ባል። እቺን ነው ጨዋ የምትሏት አይደል? ጨዋ የምትሏት እቺ ሴት ናት። በጣም ጨዋ ሰው ማትናገር ሀቅ ያላት እውነት ያላት ሀቅ ያላት እውነት ያላት የምትሏት እቺ ነው። ቤታዮ ዛሬ ለጆካ ይቀርብልር ያለው ብላ ቁማሯን ተጫወተች። ለምን? የሶሻል ሚዲያ ሰው ናት። ገብቷታል። ቁማሩ ገብቷታል። ቤታዮ እየተበደርኩኝ ሳበላሽ ከርሜ ወዴት ትሸሻለሽ? እኔ በዳሽ ቁሜ አህያውም የሰው መጫኛውም የሰው ላንቺ ቅርብ እያደል የምመላለሰው እስከ ዛሬ ድረስ በላን ተዘመዱ። እንግዲህ ወዲያ ተባዱ ዘንድሮስ ስሜቴ ዘንድሮስ እናትሽ ኑኑ ጋሰኛቸው ያምራቸዋል እንጂ ወቃቅም የላቸው። ዘንድሮስ ስሜቴ ሰመር የታዘሩ ወፍ ጠባቂያቸውን ገትረው ሊከርሙ ጥቁር በሱዳ ፈሱ አይለቀምም። እናቷ ታልሞቱን ያልጠቀምም። በሰኔ ተዘርቶ በህዳር ይደርሳል። የእናት ቀናት መኛ የልጅ ቤት ያፈርሳል። እያረገረገ ያበቅላል እንዶዱ ልጅቱ ስትደርስ እናቲቱን ብዱ። የመየቲቱን ወይዘሮ ፈረዱ እንድጃው ጉልቻዋ መሪ ወረሰው። ዘንድሮ ፈረዱ ተጫወተ በሰው አንቺንም ጎልታ እኔ ለጉርትታ ፈረዱ ተጓዘይ ጡረታን አግብታ። እንደምነው ደጀን ዞሮ አራው ጓዳ ኩሉ ሲደምስ ኩሉ ሲበዳ የሚታበስበት እንደ ዘንጋዳ። ለዚህ ሰውዬ የወላጅ ክትትል ያስፈልገዋል። የምር ወላጅ ይከታተል። ወላጅ የለውትም እንዴ ጋሼ? ምን ሆነ ነው? አረሱ ሰውዬ ይከብሩ። ጊዜው እንዴት ነው ነገሩ? አልገባኝ። ቄስና ጠንቋይ አሁንም ይቅር ይበለኝና በቃ እንግባባ። ከቄስና ከጠንቋይ ጋር
ጠንቋይና ቄስ ያውና አሁን ቄስ እንዲያስ አልግባባ አሁን ነው ብዙ ሰው እየገባ ነው። እስኪ አንድ ግጥም ልቀቅላቸው። አንተን ለማያውቁ በግጥም በጣም ትታወቃለህና አንጋፋው አርቲስት ስሜ እስቲ ግጥም ግጠምላት ለዚህ ህዝብ 2200 ሰው ከላይ ከታች ደግሞ 2000 ወደ 5000 ሰው እየተጠጋሉ። እስቲ ቀጥል እስኪ ምንድን እስቲ ግጥም ግጠምላቸው። ረጅም ግጥም አሁን ግጥም እኔ ደስ ይለኝ። አንደኛዋ ይቺ ወይችን ትመርጣላችሁ ወይም ምን የመንገድ ሰድ ሚስቴር የተኛል ሰው ትመርጣላችሁ? ልግጠም። ማንኛዋን ትመርጡ? አሁን እሷው ተነቃንቃ ሰው አነቃናቂ ትቅደም? እሷ ትቅደም። አረቂዋ ኦኬ። የአንበሳው ወተት ይድባል። ሞጤ ተወዳት ነበር አይደል? መቼም እንቀመጥማት እሷን ሁለት ጠጅት እንዳውዴ አውቃታለሁ። ካቻን አውቃለሁ። ማማ አነደነቁ ደግሞ ጎርጓዲ ምንላት አወቃ ቆንጆ አውቃታለሁ። እሷ እናንተ ጎበዝ ተማሪዎች እነ ፈንታ ሰለንካው ፈንታው መሐመድ ኤርትራ የቀረው ፈንታው መሐመድ የሚባል እስላም 98 አመጣው ብሎ አላስጠጣም ብሎ አመሸ ጎደለ ብሎ 100 ከ100 አላመጣም ብሎ ነው። እና አረቂ ሳይደጣ ፈተና አይገባም። ዛሬ 50 ማምጣት ያቃተው ጉብል ነው ያለ የዛሬው ያውን ማቀጣው ነው። በቃ አይራባም። የሞተ በቃ ጫት ያዳምጥም ነው የሚለኝ የካቻ አረቂ። እኔ የት ሀገር ሰው ናት ስሜ? ያቺ ካቻ የት ሀገር ሰው ናት? ካቻኛዋ ካቻ ማሪኛዋ አካባቢ ናት። ካቻ ፈረንጅ የምትመስለው አይዋ ደግሞ ትርፍ ስም ነው እኮ ካቻ የተባለ ደግሞ ትርፍ ስም ነው። የት ሀገር ሰው ናት? አይቼ ዘበቃ ይኸኛው አካባቢ ናት። እንግዲህ እኔ ዘነጋለሁ። አንድ ቀርቷል በቃ በል ቀጥለህ ወደ ይችላል ወደዛ አዋለ ሳምተው ራቋቱ ሞጣ ቀራኒዮ እድገቱ ከርነዋሪ ነው የተወለደ የሚባል ማማሩ መንግስቴ ነው። ማማሩ መንግስቴ ማለት ጀግና ነበር። ሞጣ እኔ ያቤው ጥበቃ ተጠሪ በደርግ ዘመነ መንግስት ማልወደውን ተገድጄ ባለስልጣን ነበርኩ በደርግ። ከዚያ በኋላ ነው እንደገና ወደ ወያኔ ገብቼ ነው በገንዛ አጃረቂ እየጠጣው ትሻልን ሰድጄ ትብስና መጣያል። የሰፋ ቢሮ እንዴት አማረበት። ትልቁ ጆ ወጥቶ ትንሹ ገባበት። የወደቀው ጎበዝ ራብ የጎዳው ቀረ ሳይነሳ ጠላው ከያገባ ረቂው 30 እባክህ አድጌን ነገር ስማት የፍቅር አውጥቶ ገባ ልመተማ ያልኩ ተዚያ ወዲህ ነው። ዋስንቱን ልናገር የነዳጁን ነገር እልቅ ተመኪናው ይሻለኛል በግርም ብያለሁ። ተመሰሩ እሱ እኔና ማማሩ መንግስቴ 9ኛ ክፍል ሆኖ አንድ ፖሊስ ደበደበኝ ብሎ የወረዳውን ፖሊስ የዚያን ጊዜ አውራጃ ነበር። ወረዳው ሰዴና ቢቡኝ ነበር። ዞኑ ፈለገ ብርሃን ነበር። እና ሞጣ በጣም ጠንካራ ሰው ነው። እንዴት አንድ ፖሊስ መጥቶ እያለ መለዩ የለበሰው ሙሉ ፖሊስ እየተደባደበ እየታሰረ አንተዋወቃለን። እያስተማርኩ ተው እያልኩ ምን ስንኖር ይሄ በትምህርቱም ወጣ እስር ቤቱን በዛበት አዲስ አበባ ገባ። ከአዲስ አበባ ወደ አሜሪካ እንዴት እንደሄደ አላውቅም። አሁን የሚገርመኝ ባህር ዳር ለልመና መምጫ አጥቼ እንደተቀመጥኩ እንደዚህ ቀርጦ ለሞጣ ቀራኒዮ ላገናኙኝ ሲል በህይወት አለ ወይ ተባባል። ከዚህ ወዲህ ወደዚህ ስራችን ገባን። ትልቅ የአማራ ተከራካሪ 2 ጀግኖች አሉ። በሬው ወርቋይተ ነው ማማሩ የሚባሉ የጎጃም ተወላጅ የበላይ ዘለቀ 2 ጀግኖች አሉ። በሬው ወርቋይተ ነው ማማሩ የሚባሉ እነዚህ ናቸው። አሁን የኛ የአማራ ተከራካሪና አከርካሪ እነዚህ ዓለምም ያውቀዋል። ወርቋይተ ነው ማለት የህዝብ መብራት ነው። እኔን ሽሞኛል። ይቀጥላል መረጃው